ታዋቂው ስትሪመር ካይ ሴናት ከሰሞኑ ላይቭ ላይ ቁጭ ብሎ ስለ ራሱ የተናገረው ዓለምን ያስደነገጠ ነገር። በአገር አሜሪካ ለማመን በሚከብድ መልኩ ጥቁሮችን ብቻ ነጥለው እየመረጡ ጥቁሮች ላይ ጥቃት እያደረሱ ያሉት የዋይት ሱፐርማሲስት የሽብር ቡድኖች። ዓለምን ያስደነገጠው ከሰሞኑ በሀገረ ኢራን ሆርሙዝ ደሴት ላይ የዘነበው የደም ዝናብ። በጎረቤት ሀገር ሱዳን የሚገኝ አንድ ወንዝ ከሰሞኑ ይደርቃል። ታዲያ ወንዙ ሲደርቅም የደረቀው መሬት ወይም ስምጥ ሸለቆ ላይ ምን ቢገኝ ጥሩ ነው? ራቁታቸውን ተደፍረው የተጣሉ ሴቶች፣ እጃቸው ወደ ኋላ ታስረው የተገደሉ አባወሮችና ምንም የማያውቁ ንጹሃን ዜጎች ተገድለው ወንዝ ውስጥ ተጥለው ሬሳቸው ተገኘ። ይህ ቢቢሲ ስለ ሱዳን ይዞት የወጣው ዓለምን ያስደነገጠ ሚስጥራዊ ዘገባ ነው። እነዚህ ሁሉ ከሰሞኑ በዓለም ዙሪያ የተፈጠሩና በሚሊዮኖች ዘንድ መነጋገር የነበሩ ክስተቶች ናቸው። እኛም በዛሬው ዝግጅታችን እነዚህንና ሌሎች ዓለምን ያነጋገሩ እውነቶችን አጠናቅረን ይዘን መጥተናል። ማሳሰቢያ፣ ከነዚህ መረጃዎች መካከል አንዱ እንደ ድንገት ሕይወታችሁ ላይ ሊጠቅማችሁ ስለሚችል እስከ መጨረሻው መመልከት እንዳዘነጉ። ይህ ሀበሻን መጋዚን ነው። ከሰሞኑ በዓለም ዙሪያ እጅግ መነጋገሪያ ከነበሩ ጉዳዮች መካከል ታዋቂው ስትሪመር ካይ ሴናት የተናገረው አነጋጋሪ ጉዳይ ነበር። በዲሴምበር 16 2025 በልደት ቀኑ ደህና ነገር ይናገራል ወይም መልካም መገለጫን ያወራል ተብሎ ሲጠበቅ ኮምፒውተሩን ከፍቶ አእምሮ ጤና ችግር እንደገጠመው ተናዘዘ። ይህ ስትሪመር ብዙዎች የሚያውቁት የሚወዱት በትዊች ላይ ብቻ ከ20 ሚሊዮን በላይ ተከታዮች ያሉት ነው። ታዲያ ስለ ራሱም ሲናገር አእምሮ ጤናው ትልቅ ችግር ውስጥ እንዳለና ስለ ስራው እንዲሁም ስለሚመጣው ካሪየሩ ሲያስብ የአእምሮ ጤናውን እንዳጣ እንዲሁም ሰዎች ስለሱ ምን ያስባሉ፣ እንዴት ሰዎችን አስደስታለሁ ሲል የአእምሮ ጤናው እንደተቃወሰበት ይናገራል። ታዲያ በዚህ ምክንያት ለተወሰነ ጊዜ እረፍት እያደረገ በግል ሕይወቱ ላይ እያተኮረ ለመስራት የወሰነ ሲሆን ብዙዎችም በዚህ ጉዳይ እጅግ ደንግጠው ነበር። አስቡት፣ በሶሻል ሚዲያ እጅግ ደስተኛ መስለው የሚታዩ ሰዎች ነገር ግን በእውነተኛ ሕይወታቸው ላይ እንኳን ደስተኛ ሊሆኑ ይቅርና የአእምሮ ጤናቸው ተነክቶ ጤናማ እንኳን ላይሆኑ ይችላሉ። እንዲሁም በተለያዩ ሶሻል ሚዲያዎችና ቲቪዎች ላይ ስለተቀረጹ ብቻ እነዚህ ሰዎች ምንም አይሆንም ማለት አይደለም። እንደኛ ሰዎች ስለሆኑ ትክክለኛ ችግር ሊገጥማቸው ይችላል። ለዚህም ይህ ስትሪመር እንደ ዋና ምሳሌነት ልንጠቅሰው እንችላለን። ከሰሞኑ ዓለምን ጉድ ካስባሉ ተንቀሳቃሽ ምስሎች መካከል ይህ በፊት ለፊት የምትመለከቱት አንዱ ነው። ነገሩ የተፈጠረው በአገረ ቻይና ሲሆን ይህ በአደገኛ ሁኔታ ፎቁ ላይ ተንጠልጥሎ የምትመለከቱት ሰውዬ ምን ሲያደርግ ቢያስጥሩ ነው። ካገባች ሴት ጋር እየማገጠ ድንገት ባዳ ቤት ይመጣል። የሚያደርጉ የጠፋውም ይህ ሰውዬ መልበሻ ጊዜ እንኳን ሳያገኝ ቀይ ቦክሰር ብቻ እንዳደረገ በመስኮት ወጥቶ ፎቁ ላይ የማስታወቂያ ስም ባለበት ኤልኢዲ ላይት ላይ ተንጠልጥሎ ይታያል። ትንሽ ሳት ቢል ከዛ ፎቅ ላይ ወድቆ ህይወቱ የሚያልፍ ሲሆን ነገር ግን ላለመያዝ ሲል ይህንን እንደ አማራጭ ወስዶት ነበር። ነገር ግን ይህስ መች ተሳክቶለት ከሰውዬው አመልጣለሁ ብሎ በህይወትና በሞት መካከል ሆኖ ፎቁ ላይ ቢለጠፍም ሰዎች ግን ቪዲዮ ቀርጸው አንስተው ሶሻል ሚዲያ ላይ ፖስተውት ሚስጥሩ በአደባባይ ይፋ ወጥቷል። ያሳዝናል። መቼስ ሁላችሁም ሂስትሪ ላይ ትምህርት ቤት ይህን ታሪክ ተምራችሁታል ብዬ አስባለሁ። ኩ ክሉክስ ክላን በ19ኛዎቹ እጅግ ጥቁር ጠል የነበሩ የዋይት ሱፐርማሲስት ቡድኖች ናቸው። ኬኬኬ ምህጻረ ቃላቸው ነበር። ታዲያ ከ19ኛዎቹ ወዲህ ግን የተለያዩ ሪፎርሞች ተነስተው በስተመጨረሻ ተዳግመው በዛሬው ጊዜ ስማቸው እንኳን አይሰማም። ነገር ግን ይህ የዘረኝነት ወረርሽኝ ዳግም ያገረሽ ይመስላል። ፓትሪዮት ፍሮንት አዲሶቹ የድሮ ኬኬኬ ታጣቂዎች ሊሆኑ ይችላሉ ተብሎ ይገመታል። ፓትሪዮት ፍሮንት ለማታውቋቸው እጅግ ጥቁሮችን ጠል፣ አይሁዶችን ጠል፣ አረቦችን ጠል ቡድኖች ናቸው። እነዚህ ቡድኖች ከነጮች ውጪ ማንም አሜሪካ መቆጣጠር የለበትም፣ ማንም አሜሪካን መዘወርም ሆነ መግዛት፣ ስልጣን መያዝ፣ ማስተዳደር የለበትም ብለው ነጮች ብቻ የሚሉ ተቃዋሚ ቡድኖች ናቸው። መቃወሙስ ብቻ መች በቃቸው። እጅግ ጥቁሮችን ይጠላሉ፣ አይሁዶችን ይጠላሉ፣ እንዲሁም አረቦችን፣ የሌሎች ዘሮችን እያንዳንዳቸውን ይጠላሉ። ከነጮች ማንም መኖር የለበትም ብለው ነው የሚያስቡት። አመሰራረታቸው እንደ አውሮፓውያን አቆጣጠር በ2017 ሲሆን በአሁኑ ሰዓት አንድ ሁለት እያሉ እየበዙ ሄደው ከ800 እስከ 1200 አባላት እንዳላቸው ይነገራል። ታዲያ እነዚህ የዋይት ሱፐርማሲስት ወይም የጥቁር ጠል ቡድኖች በ2022 አደገኛ ወንጀልም ፈጽመው ነበር። ሰልፍ ወጥተው ሳለ ድንገት አንድ ጥቁር ምንም በማያውቀው የሙዚቃ አስተማሪ በአጠገባቸው ያልፋል።
ታዲያ ይህ ሰውዬም የሙዚቃ አስተማሪ እንደመሆኑ መጠን ሙዚቃውን ለማስተማር ወደ ትምህርት ቤት ቸኩሎ እየሄደ የነበረ ሲሆን በድንገት ግን ምንም ሳያደርጋቸው ቀጥቅጠው ደብድበው ጥቃት ፈጽመውበት በመንገድ ላይ ጥለው ይሄዳሉ። ጥቁር ስለሆነ ብቻ። ይህም ሰውዬ በፍርድ ቤት ከሷቸው የእነዚህ ቡድኖች አባል ወይም መሪ ከ2.1 ሚሊዮን በላይ ዶላር ለዚህ ሰውዬ ካሳ እንዲከፍል ተፈርዶለት ነበር። እነዚህ ሰዎች እድሉን ካገኙ ለማንም አይመለሱም። ታዲያ ከሰሞኑም የተለያዩ ዘገቦች እንደሚያሳዩ ከሆነ እነዚህ ቡድኖች የተለያዩ መሬቶችን በመከራየት በድብቅ ስልጠና ጀምረዋል። እንዴት ከሰው ጋር መጣላት እንዳለባቸው፣ መደባደብ እንዳለባቸው፣ የመሳሪያ አጠቃቀም ሳይቀር በእነዚህ የተደበቁ ቦታዎች ላይ እየተማሩ እንደሆነ ተነግሯል። ታዲያ ብዙዎችን የሚያሳስበው ይሄ ነው። ለምንድን ነው እየተማሩ ያሉት? ድንገትስ ጥቃት ሊፈጽሙ የተዘጋጁ ነው? ወደፊት የምንመለከተው ይሆናል። እነዚህ ሰዎች መሬት ተከራይተውና ገዝተው በሚሰለጥኑባቸው አካባቢዎች ያሉ ሌሎች ጎረቤቶች ስለነሱ ሲናገሩ በእነሱ ምክንያት ልጆቻችን እንደ ልባቸው ወጥተው አይጫወቱም፣ እኛም ለራሳችን እንፈራለን፣ እነዚህ ሰዎች በእጅጉ በእነሱ ምክንያት ሰላማችንን አጥተናል ብለው ይናገራሉ። ራሳቸው ነጮች እንኳን አይወዷቸውም ማለት ይቻላል። ሌላኛው በዓለም ዙሪያ እጅግ መነጋገሪያ ከነበሩ ጉዳዮች መካከል ቻትጂፒቲን ባሌነ ብላ ያገባችው ጃፓናዊ አንዷ ነበረች። ብታምኑም ባታምኑም ስሟ ዩሪና ኖጉቺ ይሰኛል። የ32 ዓመት ሴትዮ ስትሆን ቻትጂፒቲን በመጠቀም የፈጠረችው ምናባዊ ወንድንም በዚሁ ሰርጓ ላይ አግብተዋለች። ሰውየው በአካል እንኳን አይኖርም፣ እውነተኛ ሰው እንኳን አይደለም፣ አሻንጉሊት ነው ስላያገባቸው። ከዚህ በላይ የሚገርመው ነገር ደግሞ በሰርጓ ዕለት ኤአር መነጽርን በመጠቀም ይህን አሻንጉሊት በመነጽር ውስጥ በማየት ቀለበት አስራለት የዘላለም ባሌን ብላ አግብተዋለች። ብዙዎችም ይህን ሲመለከቱ ጉድ ያሉት ሲሆን አርቲፊሻል ኢንተለጀንስ በቅርብ ዓመታት ውስጥ የአእምሮ ጤናችንን ሁላ ሊቀማን ይችላል ብለው በእጅጉ ተገርመዋል። ሌላኛው ከሰሞኑ እጅግ መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል በሀገረ ኢራን ዘነበ የተባለው የደም ዝናብ ነበር። ነገሩ የተፈጠረው በሀገረ ኢራን ሆርሙዝ በተባለችው ደሴት ላይ ሲሆን በፊት ለፊት በተንቀሳቃሽ ምስሉ ላይ እንደምትመለከቱትም አካባቢውን ደም አርጎት ነበር። ነገሩን ብዙዎች ከዓለም መጨረሻና ከፈጣሪ ቁጣ ጋር ቢያገናኙትም ነገሩ ግን ትንሽ ከዛ የራቀ ነበር። ይህ አካባቢ በጣም አይረን ኦክሳይድ በተባለ ሚኒራል የታወቀ ሲሆን ታዲያ በዚህ ምክንያት ዝናብ ሲወርድ አፈሩን ቀይ አርጎት አካባቢው ደም መስሎ ነበር እንጂ የዘነበውም ዝናብ ሆነ መሬቱ ላይ ምንም አይነት ደም አልነበረም። ሌላው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል በሀገረ ፈረንሳይ ብዙዎችን ጉድ ያስባለው ሴሪያል ኪለር ወይም ነፍሰ ገዳይ ነበር። ይህ ሰውዬ ከምታስቡት በላይ እጅግ ብዙዎችን የሚያስደነግጥ ነበር። ፍሬድሪክ ይሰኛል፣ ፈረንሳዊ ነው። ይህ ሰውዬም አነስቴዣ በመውጋት ይታወቃል። ታዲያ ዶክተርም ነው። ይህ ሰውዬ ግን ምን ቢያደርግ ጥሩ ነው? ታሞ የመጡ ታካሚዎችን እንደ ፖታሽየም ክሎራይድ እና የመሳሰሉ መርዞችን በመጠቀም ይመርዛቸውና ይገላቸው ነበር። ከ30 በላይ የሚሆኑ የተመዘገቡ ሰዎችን የመረዘ ሲሆን ወደ 12 የሚሆኑትም በሱ ምክንያት ህይወታቸው አልፏል። ከዚህም በላይ ቁጥራቸው ሊበዛም እንደሚችል ይገመታል። ይህ ሰውዬም ለምን እንደዚህ ታረጋለህ ብለው ሲያፋጥጡት መልሱ ምን ቢሆን ጥሩ ነው? እነዚህን ታማሚዎች አውቆ እየመረዛቸው ከዛ ራሱ ያደረገውን ስለሚያውቅ እያዳናቸው በሰዎች ዘንድ ጀግና መባል ስለሚፈልግ ነው። ነገር ግን ሲሞቱ ምንም አይመስሉም። ከሞቱ ሞቱ፣ ከዳኑ ዳኑ፣ የሱ ጉዳይ አልነበረም። የአገሬው ህዝብም እጅግ በነገሩ የተቆጣ ሲሆን በዚህ ምክንያት በፍርድ ቤት የእድሜ ልክ እስራት ተፈርዶበታል። ሌላኛው ከሰሞኑ እጅግ መነጋገሪያ ከነበሩ ጉዳዮች መካከል በሱዳን ወንዝ ውስጥ የተገኘው ዓለምን ጉድ ያስባልና ያስደነገጠ ነገር ነበር። በአገረ ሱዳን አንድ ወጣ ባለች ከተማ ውስጥ ካናባግ የተሰኙ ጎሳዎችና ህዝቦች ይኖራሉ። እነዚህም ህዝቦች በእርሻ የታወቁ ሲሆን ለእርሻቸው የሚጠቀሙት የመስኖ ወንዝ አለ። ታዲያ ይህ ወንዝ ከሰሞኑ ሲደርቅ ብዙ ሬሳዎች የተገኙ ሲሆን ከሰማይ ላይ በሳተላይት እስከ መታይ ድረስም ደርሰው ነበር። ብታምኑም ባታምኑም ሴቶች ተደፍረው ራቁታቸውን ተገለው እዛ ወንዝ ውስጥ ተገኝተዋል። ምንም የማያውቁ ወንዶችና አባወራዎች እጃቸው ተጠፍሮ ተረሽነዋል። ህፃናት ሳይቀር በዚህ ወንዝ ውስጥ ሬሳቸው ተገኝተዋል። ብዙዎችም ይህን ሲያዩ እጅግ ያዘኑና የተከፉ ሲሆን የተረሸኑበት ምክንያት የአርኤስኤፍን ቡድን ትደግፋላችሁ ተብለው ነው። እነዚህ ገበሬዎች እንኳን አርኤስኤፍን ሊደግፉ ይቅርና ሽጉጥ የሚባል ነገር እንኳን በህይወታቸው አይቶ የማያውቁ ንጹሃን ዜጎች ናቸው። ነገር ግን ደፍረው ገለው ተጫወቱባቸው። ይህ ሁሉ ሬሳ የተገኘው ወንዙ እንኳን በደንብ ሳይደርቅ ሲሆን ይህ ወንዝ ሙሉ በሙሉ ቢደርቅ ምን ያህል ሰዎች ይገኙ እንደሆነም ማንም አያውቅም።
ቢቢሲም ይህን ነገር የተቀናጀ ዘር ጭፍጨፋ ያለው ሲሆን ኤስኤስኤፍ እና ኤስኤፍ ሰዎችን ገለው ሆን ብለው ወንዝ ውስጥ እንደሚጨምሩትና ወንዙንም የሬሳዎች ማስወገጃ አድርገው እንደሚጠቀሙ ተናግሯል። እጅግ ያሳዝናል። ሌላኛው በዓለም ዙሪያ እጅግ መነጋገሪያ ከነበሩ ተንቀሳቃሽ ምስሎች መካከል የእነዚህ የሁለቱ አይጦች ጉዳይ ነበር። ለሰዓታት ያክል ምግብ ወይኔ ነው አይደለም የኔ ነው የተባባሉ ሲነጣጠቁ የነበረ ሲሆን ለአንድ ዶናትም መከራቸውን በልተዋል። ነገሩም የተፈጠረው የት ቢሆን ጥሩ ነው? አፍሪካ ወይስ ኤዥያ ወይስ አውስትራሊያ? አይደለም፣ በአሜሪካ በኒውዮርክ ነው። በአገር አሜሪካ በኒውዮርክ ውስጥ ከ8 ሚሊዮን በላይ ሰዎች እንደሚኖሩ የሚገመት ሲሆን ብታምኑ ባታምኑም 3 ሚሊዮን የሚኖሩ አይጦች ደግሞ በዚህ ከተማ ውስጥ ይኖራሉ። በምድር ውስጥ በእያንዳንዱ ጥጋጥግ ስር በቆሻሻ መጣያ ውስጥ የማይጠፉት እነዚህ አይጦች መደበኛ ወጥመድ እንኳን ሊይዛቸው ይቅርና ተጫውተውበት ነው የሚያሳልፉት። በኒውዮርክ አይጦቹ ዙሪያ የተሰራ ሳይንሳዊ ጥናት እንደሚናገሩም ከሆነ አይጦቹ ይባስ ብለው እንደ ሰው ልጅ ባቡሮችን መጠቀም የለመዱ ሲሆን ከአንድ ቦታ ወደ ሌላ ቦታ መሄድ ሲፈልጉ አንድ ባቡር ከየት ተነስቶ ወዴት እንደሚሄድ በማጥናት እነዚህን ባቡሮች ለመጓጓዣነት እንደሚጠቀሙት ሁላ ተነግሯል። እጅግ ያስገርማል። ሌላኛው እጅግ መነጋገሪያ ከነበሩ ጉዳዮች መካከል በላቲቪያ የተፈጠረው የወንዶች እጥረት ነበር። 55% ሴቶች 45% ወንዶች የሆኑባት እች ሀገር ምናልባት እድል ቀንቷችሁ ከሄዳችሁ ሚስት መፈለግ አይጠብቅባችሁም። እነሱ ናችሁ ፈልጎ የሚያገኟችሁ። የባስ ብሎ ደግሞ ያሉትም ወንዶች ወደ ሌሎች አውሮፓ ሀገራት እየተሰደዱ ስለሆነ የወንዶቹ ቁጥር ከዚህም በታች ሊያሽቆለቁል እንደሚችል እየተገለጸ ይገኛል። የቀበጡ ዕለት ሞት አይገኝም እንደሚባለው የእቺ ሴት ሲያንቀለቀላት የባስኬትቦል ኮርት ላይ ወጥቼ ጨፍራለሁ ስትል ተገልብጦ በጀርባ ወድቃ ራሷን ስታለች።